ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አረፈዳችሁ። ጋፋት ኒውስ የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው አንኳር ጉዳዮች ውስጥ ለእናንተ ይሆናሉ ያልናቸውን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ምን ይዛችኋል ካላችሁን በዋናነት ከያዝናቸው ጉዳዮች መካከል የቀድሞ የኤፍቢአይ ዳይሬክተር ጄምስ ኮሚ በትራምፕ ግድያ ማቀነባበር ስለመጠርጠራቸው፣ በርካታ ኢትዮጵያን ጨምሮ የተለያዩ ሀገራት ስደተኞች በደቡብ አፍሪካ እየገፉት ስላለው አስከፊ ህይወትና በመካከለኛው ምስራቅ ያለው ትርምስ ምክንያት በማድረግ ባለመቋጨቱ የነዳጅ ዋጋ ክፉኛ ስለማሻቀቡና ሌሎች ጉዳዮችን ይዘናል። ከኛ ጋር ስትቆዩ እኔንና ሌሎች ጉዳዮችን ታዳምጣላችሁ። በቀዳሚነት ወደ ያዝነው ጉዳይ አመራን። አሜሪካ የቀድሞ የኤፍቢአይ ዳይሬክተር ጄምስ ኮሚ በኢንስታግራም ገጻቸው ላይ ባጋሩት ምስል የትራምፕ ህይወት አደጋ ላይ ለመጣል ዝተዋል በሚል ተከሰሱም። አቃቢ ህግ ኮሚ ላይ ያቀረበው ክስ በኢንስታግራም ገጻቸው ላይ ለአጭር ጊዜ አጋርተውት ከነበረው ምስል ጋርም የሚገናኝ ነው ተብሏል። ጄምስ ኮሚ በወቅቱ በኢንስታግራም ገጻቸው ላይ አጋርተውት የነበሩት 848647 በሚል ቁጥር የሚያሳይ በሼል ባህር ዳርቻ ላይ የተሰራ ምስል ነበር። ኮሚ ቁጥሮቹ ምን ማለት እንደሆኑ እንደማያውቁ የተናገሩ ቢሆንም ትራምፕና ሌላ ያስተዳደራቸው ባለስልጣን ልጥፋቸው የ47ኛውን ፕሬዝዳንት ላይ የቀረበ ማስፈራሪያ ነው ሲሉ ነው ክሳቸውን ያቀረበው አቃቢ ህግ። 86 ማለት በአራዳ ቋንቋ ማስወጣት ወይም ደግሞ ማስወገድ የሚል ትርጉምም እንዳለው የደህንነት ማዕከላት መረጃዎች ያመለክታሉ። ማክሰኞ ዕለት በቀረበባቸው ክስ ላይ ምላሽ የሰጡት ኮሚ አሁንም ቢሆን ንጹህ ነኝ፣ ምንም የሚያሳፍረኝ ነገር የለም፣ አሁንም ገለልተኛ በሆነ የፌዴራል ፍትህ ስርዓት አምናለሁም ብለዋል። ክሱን ይፋ ለማድረግ በተዘጋጀው ጋዜጣዊ መግለጫ ላይ የኤፍቢአይ ዳይሬክተር ካሽ ፓተልም እንደ ቀድሞ የኤጀንሲ ዳይሬክተራቸው ኮሚ እንዲህ አይነት ልጥፎችን ማጋራት የሚስበውን ትኩረትና የሚያስከትለውን ቅጣት ሙሉ በሙሉ ያውቃሉም ብለዋል። ጄምስ ኮሚ የፕሬዝዳንት ትራምፕ ህይወት አደጋ ላይ መጣል በአሳፋሪ ሁኔታ በማበረታታት እንዲሁም ዓለም እንዲያዩ በኢንስታግራም ገጻቸው ላይም አጋርተዋል ሲሉም ወንጅላቸዋል። የቀድሞ የኤፍቢአይ ዳይሬክተር ጄምስ ኮሚ ከዚህ ቀደም ለኮንግረስ የሰጡት ምስክርነትን ተከትሎ በሁለት ወንጀሎች ተከሰውም ነበር። የፕሬዝዳንት ዶናልድ ትራምፕ ተቺ የሆኑ ኮሚ በአውሮፓውያኑ አቆጣጠር በ2020 መስከረም ወር ላይ ሚስጥራዊ መረጃ ለሚዲያ ተላልፎ እንዲሰጥ ፈቅደዋል ተብሎ ለቀረበባቸው ጥያቄ ለኮንግረሱ በሰጡት ምስክርነትም ላይ ዋሽተዋልም ተብሏል። ከሁለት ወር በኋላ የፌዴራሉ ዳኛ ጊዜ የፌዴራል አቃቢ ህግም ክሱን ለማቅረብ በአግባቡ አልተወከሉም በሚልም ውድቅ አድርገውታል። የአሜሪካ ደህንነት ቢሮ ሰራተኞች ስለ ፎቶ ኮሚን ባለፈው ዓመት በግንቦት ወር ማነጋገራቸውም ታውቋል። ኮሚ የኢንስታግራም ልጥፋቸውን ያጠፉትም በሺዎች የተጻፉ ቁጥሮች የፖለቲካ መልእክት ያላቸው ስላልመሰለኝም ነውም ብለዋል። አንዳንድ ሰዎች እነዚህን ቁጥሮች ከአመጽ ጋር ያገናኙታል ብዬ አላሰብኩም ያሉት ኮሚ ለኔ አልመሰለኝም፣ ነገር ግን ማንኛውም አመጽ የማልገድፍ በመሆኑ ልጥፎችን አንስቻለሁ ሲሉም በወቅቱም ተናግረዋል። ኮሚ በመተቸታቸው የታወቁት የአሜሪካው ፕሬዝዳንት ግን ይህን ምን ማለት እንደሆነ ሕፃን እንኳን ያውቃል ሲሉም አስተያየታቸውን አጋርተዋል። ኮሚ ክሱን መመስረቱን በይፋ ከታወቀ በኋላ በሰጡት አስተያየት እንግዲህ ተመልሰዋል፣ አሁን ደግሞ የመጡት ከዓመት በፊት በካይሮላ የባህር ዳርቻ አሸዋ ላይ በሼል የተጻፈ ጽሑፍ በማጋራቴ ነው። ይህም መጨረሻው አይሆንም፣ ነገር ግን በኔ ዘንድ የተቀየረ ነገር የለም ብለዋል። ኮሚ የትራምፕን ማስፈራራትና በማስፈራሪያው በማህበራዊ ሚዲያ ማሰራጫ ወንጀሎችም ተከሰዋል። ሁለቱ ወንጀሎች እያንዳንዳቸው እስከ 10 ዓመት በሚደርስም ጽኑ እስራት ያስቀጣሉ። የፕሬዝዳንቱን ህይወት አደጋ ላይ ለመጣል ማስፈራራት የሀገራቸው ሐክም ከፍተኛ መጣስ ነው ያሉት ደግሞ ተጠባባቂ ጠቅላይ አቃቢ ህግ ቶድ ብላንቼ ናቸው። በመስከረም ወር መጨረሻ ላይ ኮሚ በፌዴራል አቃቢ ህግ በአውሮፓውያኑ 2020 ለኮንግረሱ በሰጡት የምስክርነት ቃል ዋሽተዋል፣ እንዲሁም የኮንግረሱን ምርመራ ላይ ጣልቃ ገብተዋል በሚልም ክስ ተመስርቶባቸዋል። ክሱ የተመሰረተባቸው ዶናልድ ትራምፕ ኮሚን ጨምሮ የፖለቲካ ተቀናቃኞች ላይ የሀገሪቱ ከፍተኛ ህግ አስከባሪ ባለስልጣናት ጠንከር ያለ ምርመራ እንዲያካሂዱ ጥሪ ካቀረቡ በኋላ ነው። ኮሚ ከጥቅምት ወሮች ችሎት በፊት ሲቀርቡ ጥፋተኛ ለመሆናቸውን በመናገር የተከራከሩ ሲሆን በህዳር ወር ክሱ ውድቅ ተደርጓል። ዳኛ ካሜሮን በቀድሞ የኤፍቢአይ ዳይሬክተር ላይ ክስ የመሰረቱት አቃቢ ህግ
ሊጋን ሹመት ተቀባይነት የሌለው ነው በማለት ክሱን ሰርዘዋል። በወቅቱ የሊንስ ሃልጊን ሹመት ጊዜያዊ አቃቢ ሕጎችን የሚሾሙበት መንገድም የሚደነግገውን የአገሪቱን ሕግ የጣሰ ነው ሲሉም ዳኞች ተናግረዋል። ሃሊንጋ በዚህ በፊት በዋይት ሃውስ ረዳት የነበረ ሲሆን የወንጀል ክስም መስርታም አታውቅም። ዳኛው መንግስት ክሱን በመቀጠሉ ከፈለገ በሚል ክፍት አድርገው ትተውትም ነበረ። ኮሜ ዳግመኛ በዚህ ጉዳይ እንደሚጠየቁ ያላቸውን ጥርጣሬ ሲናገሩ ትራምፕ ዳግመኛ ክስ ሊመሰረትብኝ ይችላል ብለውም ነበረ። ኮሜ ከኃላፊነታቸው የተነሱት በአውሮፓውያኑ አቆጣጠር 2016 በተደረገ የአሜሪካ ፕሬዝዳንታዊ ምርጫ ላይ የሩሲያ ጣልቃ ገብነት ላይ የተደረገውን ምርመራ በመምራታቸው ነው ሲል የዘገበው ቢቢሲ ነው። ኢትዮጵያውያኑ በደቡብ አፍሪካ ዋና ከተማ ፕሪቶሪያ የሚኖሩ አፍሪካውያን ስደተኞችና ኢትዮጵያን ጨምሮ ጸረ ስደተኞችን ሰልፍ በሚካሄድበት ወቅት ጥቃት እንዳይደርስባቸው ከፍተኛ ጥንቃቄ እንዲያደርጉ ተነግሯቸዋል። ምናልባት ይህ መልእክት የሀገሪቱ መንግስት የጸጥታ መዋቅሩን ይዞ ለዜጎች ለሰልፍ ለሚወጡ ጸረ ስደተኞችን በሚመለከትም ያወጣው መረጃ ብዙዎችን እያነጋገረ ያለ ክስተት ሆኗል። በደቡብ አፍሪካ መጤጠል የሆኑ ግለሰቦች በሚያደርሱት ጥቃት የተለያዩ አፍሪካ ሀገራት ዜጎችም መገደላቸውን የተዘገበ ሲሆን በቅርቡ በማህበራዊ መገናኛ ብዙሃን ሲንሸራሸር የቆየው አንድ ኢትዮጵያዊ ገበያ መሃል ላይ በሽጉጥ ተመቶ የተገደለበት ቅጽበትም ብዙዎችን ያነጋገረና በሀገሪቱ ሕግ አልባ ወይም ደግሞ በሕግ የማትተዳደር ይመስል ሰዎች በአደባባይ እየተገደሉ ነው የሚሉ ከፍተኛ ስደተኞችን ተቃውሞ ያስነሳ ክስተት ሆኗል። የጋና ከፍተኛ ኮሚሽን በደቡብ አፍሪካ የሚኖሩ ዜጎችም ሰቆቃቸውን እንዲዘጉና ሱቆቻቸውን እንዲዘጉና ትኩረት ላለመሳብ እንዲሞክሩ ማስጠንቀዋል። በደቡብ አፍሪካ የሚኖሩ ናይጄሪያን ማህበር ደግሞ አባላቱ ቤቶቻቸው እንዲቀመጡ የሚገልጽ መልእክት አስተላልፏል። በጆሃንስበርግ ዛሬ በአገሪቱ የሚገኙ ስደተኞች የሚቃወሙ ሰልፎችም ይደረጋሉ ተብሎም ይጠበቃል። በደቡብ አፍሪካ ከቅርብ ዓመታት ወዲህ ህገወጥ ስደተኞች ጉዳይ የፖለቲካ መሳሪያም እየሆነ መጥቷል። በሀገሪቱ ሰርተው ኑረው ተለውጠው ህይወታቸውን ለመደጎም የሚያክሩ የተለያዩ ሀገሪቶች ዜጎችን የሚቃወም የተቃውሞ ሰልፍም መካሄዱ ምናልባት በየአደባባይ ለሚገደሉ ዜጎችም ሽፋን ወይም ከለላ የመስጠት ያክል ነው ሲሉም በርካታ የሰብአዊ መብት ተሟጋቾችን ያስረዳሉ። ይህ ተቃውሞ ሰልፍ ሲካሄድ ምናልባት እነዚህ ስደተኞች ላባቸውንና በጉልበታቸው ያፈሯቸው አንዳንድ ንብረቶቻቸው እንዳይዘረፉም ብዙዎቻቸው ሱቆቻቸውን እንዲዘጉ ነው የሀገሪቱ የስደተኞችም ካውንስል ያስታወቀው። የተወሰኑ ተቃዋሚዎች የውጭ ሀገራት ዜጎች ስራቸውን እያሳጣን ነው፣ እንዲሁም ፍትሃዊ ባልሆነ ሁኔታ ከህዝብ አገልግሎት ተጠቃሚ እየሆኑ ነው ሲሉም ይወነጅላሉ። ነገር ግን ፕሬዝዳንት ሲሪል ራማፎሳ ዜጎችም ፍርሃታቸውና ጭንቀታቸውና ሌሎች የአፍሪካን ወንድሞቻቸውን ወደ መጥላት እንዳያድግም አስጠንቅቀዋል። ሲሪል ራማፎሳ በአገሪቱ የነጻነት ቀን ላይ ባደረጉት ንግግር በቅርቡ በውጭ ዜጎች ላይ የደረሰውን ጥቃት አውግዘው ሌሎች አፍሪካውያን በአፓርታይድ ትግል ወቅት ያደረጉትን ድጋፍ መርሳት የለብንም ማለታቸው ይታወሳል። ማክሰኞ ዕለት በመቶዎች የሚቆጠሩ ስደተኞች ተቃዋሚዎች ሰልፈኞች በፕሪቶሪያ አደባባይ በመውጣትም ተቃውሟቸውን አሰምተዋል። የተወሰኑ ሰልፈኞች መፈክር የተጻፈባቸው ቲሸርቶች የለበሱ ሲሆን ሌሎች ደግሞ በእጃቸው መፈክር ይዘው ተቃውሟቸውን ገልጸዋል። አንዳንድ የተቃውሞ ሰልፎችም ለቢቢሲም ህገወጥ ስደተኞች መጨመር አደባባይ እንዲወጡ እንዳደረገው ገልጾ ፖለቲከኞችም ይህንን በሚመለከት ምን እያደረጉ አይደለም በማለትም ይከሳሉ። አሁን ሁልጊዜም ስንናገር የነበረው በማህበረሰባችን ውስጥ ህገወጥ ስደተኞች ትልቁ ችግር ናቸው እያልን የምንናገረውን የሚደግፍ ድምጽ ስላለን እናመሰግናለን በማለትም ሰልፉን ያዘጋጀችውን ማርች ኤንድ ማርች አመስግነዋል። ከዚህ ቀደም ህገወጥ ስደተኞችን በመቃወም የተደረጉ ሰልፎችም ወደ አመጽ አምርተው በርካታ ስደተኞች ተጎድተዋል፣ ያፈሯቸው ንብረቶችም ተዘርፈውባቸዋል። በዚህም የተነሳ ሰልፈኞች ለአደጋ ተጋላጭ የሆኑ ማህበረሰብ እንዲከላከልና ሰላማዊ እንዲሆኑም ጠይቋል። ደቡብ አፍሪካ ከ2 ዓመት በፊት ባደረገችው የህዝብ ቆጠራ መሰረት ቢያንስ 2.4 ሚሊዮንና ሌሎች ሀገራት የመጡ ስደተኞችም አሏት። ከነዚህም ውስጥ ከፍተኛ ቁጥር የያዙት ከጎረቤት ሀገር ዚምባብዌም ቢሆንም ከኢትዮጵያ፣ ከዲሞክራቲክ ሪፐብሊክ ኮንጎ፣ ከሶማሊያ፣ ከባንግላዴሽና ከሌሴቶ የመጡ ስደተኞች ቁጥርም በርካታ ነው።
ከተለያዩ አፍሪካ ሀገራት የተሻለ ስራና ኑሮ ፍለጋ የሄዱት ስደተኞች 62 ሚሊዮን ህዝብ ካላት ደቡብ አፍሪካ አንጻር ሲሰላ 3% ብቻ ነው። ሆኖም በደቡብ አፍሪካ የሚኖሩ በርካታ ስደተኞች ስራና የተለያዩ እድሎችን ተሻምተውናል በሚል መጤጠል ወይም ደግሞ ዜኖፎቢክ የአገሪቱ ዜጎች ጥቃቶችን ያጋጥማቸዋል። በተለይም ኢትዮጵያን ጨምሮ ከሌሎች አፍሪካ ሀገራት የመጡ ስደተኞችም ግድያ፣ ዝርፊያና የንብረት ውድመቶችም አጋጥሟቸዋል። እጅግ በሚያሳዝን መልኩ ታዲያ እነዚህ ዝርፊያዎችም ሆኑ ግድያዎች ሲፈጸሙ የሀገሪቱ ፖሊስም በአደባባይ ምንም አይነት ምላሽ አለመስጠቱ በመንግስት አካልም እነዚህ አካላት እንደሚደገፉም ማሳያ ነው ሲሉም በርካቶች የሀገሪቱን መንግስት ይኮንናሉ። የጋና ዲፕሎማቲክ ኮሚሽን ለዜጎች ተቃውሞ ሰልፎች በሚካሄድበት ወቅት ለደህንነታቸው ከፍተኛ ቅድሚያ እንዲሰጥና የጥንቃቄ እርምጃም እንዲወስዱ መክሯል። ማክሰኞ ዕለት የወጣው ይህ ማሳሰቢያ ሱቅ ያላቸው ግለሰቦች ሱቆቻቸውን እንዲዘጉ፣ ሰልፎች ከሚካሄዱባቸው አካባቢዎች እንዲርቁና ግጭቶችን ሊያባብሱ ስለሚችሉ በአደባባይ ከመሰብሰብ እንዲታቀቡም ገልጿል። በደቡብ አፍሪካ የሚኖሩ ናይጄሪያ ማህበር በተመሳሳይ አባላቱ ሱቆቻቸውን እንዲዘጉ፣ ቤቶቻቸው እንዲቀመጡና ወደ ውጭ እንዳይወጡ ማስጠንቅቋል። የተባበሩት መንግስታት ድርጅት በዚህ ጉዳይ ላይ ሰፊ ማብራሪያ የጻፈ ሲሆን የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም በደቡብ አፍሪካውያን የታየው መጤጠልነት እንቅስቃሴ አውግዘው አመጽን ለማነሳሳት ማህበራዊና ኢኮኖሚያዊ ሁኔታዎችን በሚጠቀሙ ግለሰቦች የተፈጸሙ ወንጀል ድርጊቶች ሲሉም ገልጸውታል። የተባበሩት መንግስታት ድርጅት ኃላፊ በመጤጠሎች የሚፈጸሙ ጥቃቶችን፣ ትንኮሳዎችና ማስፈራራት ድርጊቶችን በሚመለከት የሚወጡ ዘገባዎች እንዳሳሰቧቸውም ተናግረዋል። አመጽ፣ ጥቃትና ሁሉም የጥላቻ ቅስቀሳዎች ሁሉን አቀፍ በሆነ ዲሞክራሲያዊ ማህበረሰብ ውስጥ ቦታ የላቸውም ሲሉም ተናግረዋል። 33% የሚሆኑ ስራ አጥ ዜጎች ባሏት ደቡብ አፍሪካ ከ10 ዓመታት በላይ መጤጠል የሆነ እንቅስቃሴዎች ሲካሄድ ቆይቷል። በቅርብ ዓመታት ወዲህ ማርች ኤንድ ማርች እና ኦፕሬሽን ዱዱላ የተሰኙ ቡድኖች በተገኙ በአገሪቱ የሚገኙ ስደተኞችን በመቃወም ሰልፎችን እያካሄዱም ይገኛሉ። ይህ ክስተትም በሀገሪቱ ለሚኖሩ ዜጎች ክፉኛ ፍራቻን የፈጠረ ከመሆን ባለፈም የሀገሪቱን ኢኮኖሚም እንደሚጎዳ ነው እየተገለጸ ያለው። መካከለኛው ምስራቅ የሚካሄደው ጦርነት ዳግም ሊቀሰቀስ ይችላል በሚል ስጋት የብሬንት ድፍድፍ ነዳጅ ዋጋም ክፉኛ አሻቀበም። ረቡዕ ዕለት ማለዳ የብሬንት ድፍድፍ ነዳጅ ዋጋ በበርሜል 111 የአሜሪካን ዶላር መሸጡን ተዘግቧል። በአሜሪካና በኢራን መካከል እየተካሄደ የነበረውን ውይይት በመቋረጡ የእስያ ነዳጅ ገበያ ዳግም ጭማሪ አሳይቷል። ሰኞ ዕለት የብሬንት ድፍድፍ ነዳጅ ዋጋ በ3% ጭማሪ በማሳየት 109 የአሜሪካን ዶላር መሸጡን ቢቢሲ ዘግቧል። የሆርሙዝ ወሽመጥ በኢራንና አሜሪካ መዘጋቱም የዓለም ነዳጅን አቅርቦትም አስተጓጉሎታል። ኒውዮርክ ታይምስ እንዲሁም የአሜሪካ አማካይ የነዳጅ ዋጋ የኢራን ጦርነት ከተጀመረበት ጊዜ ጀምሮ ክፉኛ ሁኔታ እያሻቀበ መሆኑን ዘግቧል። ማክሰኞ ዕለት በአሜሪካ የነዳጅ ዋጋ አማካኝ በ4.18 በጋሎን ጭማሪ ያሳየ ሲሆን ይህም የሩሲያና የዩክሬን ጦርነት ከተጀመረበት ከአውሮፓውያኑ 2022 ወዲህ ከፍተኛ መሆኑን የአሜሪካ መገናኛ ብዙሃን ዘግበዋል። ከዚሁ ጋርም በተያያዘም የተባበሩት አረብ ኤሚሬቶች በመካከለኛው ምስራቅ ጦርነት ምክንያት የነዳጅ ገበያ እየጨመረ ባለበት ክስተት ውስጥ ከፔትሮሊየም ላኪ ሀገራት ድርጅት ኦፔክ እንደምትወጣ ማሳወቋም ሌላ ስጋትን ፈጥሯል። ኦፔክ በአውሮፓውያኑ 1960 ነበር ባግዳድ ኢራቅ ውስጥ የተቋቋመው። በአምስት ሀገራት የተቋቋመው ኦፔክ አባል ሀገራቱም ቁጥርም 12 ማድረስ ችሎ ነበር። አሁን ግን የተባበሩት አረብ ኤሚሬቶች ይህንን ቁጥር በአንድ አጉድለዋለች። ተቋሙ ለዓመታት አባል ሀገሪቱን የሚያመርቱትን ነዳጅ መቆጣጠር የዓለም ነዳጅ ዋጋን ሲወስን ቆይቷል። የነዳጅ ዋጋ መጨመር ሲፈልግም ምርት ይቀንሳል። ዋጋውን ለማረጋጋት ደግሞ ሀገራቱ ምርቱን እንዲጨምሩም ያደርጋል። የተባበሩት አረብ ኤሚሬትስ በተቋም ውስጥ አባል ብቻ ሳትሆን ቁልፍ ከሚባሉትም ተርቷ እንዳልነበረችም። የኦፔክ ምርት በሳውዲ አረቢያ ቁጥጥርም ስር ቢሆንም የተባበሩት አረብ ኤሚሬትስ ሁለተኛዋ ከፍተኛ የመጠባበቂያ ምርት አቅም ነበራትም። ይህም አገሪቱን አቅም ፍንትው አድርጎም የሚያሳይ ነው። ሆኖም ግን ኦፔክ እያንዳንዱ ሀገር ምን ያህል ነዳጅ ማምረት እንደሚችል የሚያስቀምጠው ገደብ አለው። የተባበሩት አረብ ኤሚሬቶች በቀን ከ3 እስከ 3.5 ሚሊዮን በርሜል ማምረት ተፈቅዶላታል። በቀን እስከ 5 ሚሊዮን በርሜል ነዳጅ የማምረት አቅም ላላት ሀገር አነስተኛ ቁጥር ነው። በቀላል አነጋገር የተባበሩት አረብ ኤሚሬትስ ገንዘብ የማግኘት እድሏን በእጅጉም ቀንሶታል። ምናልባትም ይህ እርምጃም ሀገሪቱ በሰፊው በኢራን ድሮኖችና መካከለኛና ረጅም ርቀት ባላስቲክ ሚሳይሎች መመታቷን ተከትሎም ኢኮኖሚዋን ዳግም ለማገገም የነዳጅ ኃይሏን በጥፍ እያመረተችም
ገበያው ለማቅረብ ማሰቧን ምክንያት ሳይሆን አይቀርም ይላሉ ብዙዎችም። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉም። እናመሰግናለን።